ዝም ብለህ አንተ በልቶ ካች አልበላውም ተበላው እንጂ ተበላው ጋሼ ተበላው። አይመለከተኝም። አሁን በአንድ ነገር እንስማማ። ቤቱ በአንተ ስም ነው አይደለም? አይደለም፣ በእናቴ ስም ነው። ለምንድን ነው ወደ ራስህ ያላዞርኩት? አንድ ያለኝ የእናቴ ማስታወሻ እሱ ብቻ። ታዲያ ማስታወሻ ከፈለክ ሐውልት አታሰራላቸውም እንዴ? አሰራላችሁ። አሁን ተው እናንተ ሳይደግማችሁ። ይሄ ባለጌ ዱላው የሚጠቅመው አልመሰለኝም። ያን ሃይላንድ አምጦና አንጠልጥሉለት። እንዴ ጋሽ ካሳ ምንድን ነው? ምን አይነት ነገር ነው? መቼም አንገቴ ላይ መሆን አለበት። ሱሪውን አስወልቃችሁ ብልቱ ላይ አንጠልጥሉ። እንዴት? ቆይ እንዴ ምን አይነት ቅጣት ነው ጋሽ ካሳ? እሺ እስማማለሁ። እሺ እስማማለሁ። አሁን በአንድ ነገር እንስማ። በምን እንስማማ? ቀበሌ በፍጥነት ትሄድና ቤቱን በስምህ ታዞራለህ። ያን ማስረጃ አምጥተህ እጅ ላይ ታስቀምጣለህ። እሺ ስም ማዞሩን አዞረዋለሁ፣ ግን በፍጥነት የሚሰራ ቀበሌ አለ? የለም። አይ የምወዳት ሚስቴርና የእናቴን አደራ የሆነውን ቤት ማሰልፈት ባንክም ቢሆን ገብቼ ሰርፋለሁ። እናውን እሺ ምንድን ነው የሚሻለው? እንዴት ሳደርገን ነው ገንዘቡ ማግኘት የምንችለው? አዛጭ ቤት ውስጥ ምን መላ አምጣ እያልኩ መልሰን ትጠይቀኛለህ? እስቲ የሆነ መላ በል። መላ ኧረ መላ